ከዛ ትመልስልናለህ። ይቅርታ ፋሩቅ እኔ እንትን አይደለሁም። ይሄ አሁን ላይ የክርስትናን ይሄ አስተምሮን ሙሉ በሙሉ የምቀበል አይነት ሰው አይደለሁምና። ኦኬ አትቀበሉም? ስላሴ ይሰማል ይሰማል። የስላሴን አስተምሮ አትቀበለውም? ሐሴት ይሰማል። ሐሴት ትሰማል። አዎ እንትን ስልክ በመሀል የሚገባ ስለሆነ ነው። ችግር የለውም። አይ የስላሴን አስተምሮ ትቀበሏለህ? አልቀበለውም። አትቀበለውም? አይሽ ኦኬ ታዛለ አይ እንትን በቃ ሰው ላይ የካደ ነው። ሰሞኑን ደግሞ በቃ ተነስተዋል ፕሮቴስታንቶችም ምናምን ስላሴን እየካዱ ነው። እኔ 4-5 ሰው እያጋጠመኝ ነው ያለውና እርግጠኛ ነኝ በደንብ ቢሰራ ይሄ ነገር አዋጭ ነው ይመስለኛልና ብዙ ሰው ከስላሴ እየወጣ ወደ እስልምና የሚመጣበትን ነገር ኢንሻአላህ ማመቻቸት ይቻላል ማለት ነው። ኢንሻአላህ ሐሴት ሰላም ብያለሁ። ሰላም እንደምን አለ ኡስታዝ? ሰላም ነው፣ ሁሉ ሰላም፣ ሁሉ መልካም ሀቢቢ። በረሱ ላይ ምንም አይመለከትም ማለት አንተ? አዎ እሱን በዚህ እንትን አንድ ነገር ላስተላልፍ ፈልጋለሁ። ትንሽ አሁን ቲክቶክ ላይ ትንሽ ጠንከር ብላችኋል፣ ጥሩ ነው። አሁን ላይ የእስልምና እምነትም የክርስትና እምነት ተከታይም አይደለሁም፣ ግን ለረጅም አመት ኦልሞስት እድሜ ሙሉ ማለት ይቻላል የክርስትና እምነት ተከታይ ነኝና ኦርቶዶክስ ነበርኩ። ከዛ በኋላ ወደ ፕሮቴስታንት ነው። ከፕሮቴስታንቱ ደግሞ ወዴት እንደምትሄድ እንግዲህ መቼም ታውቀዋለህ። የብዙ ሰው ላይፍ ስታይል ስለሆነ ትቼው ወጥቼ ነበርና ይሄ የስላሴን አስተምሮ ምናምን ያው ባይብልን የሚያነብሰው ገለልተኛ ሆኖ የሚያነብሰው ይረዳዋል ብዬ አስባለሁ። በፓስተር አስተምሮ መሰረት ከሄድክ ባይብልን ስታነበው አታገኘው። ምክንያቱም እነሱ የጫኑብህ አስተምሮ አለ፣ እሱን ይዘህ ነው ባይብልን የምታነበውና ያን ስትሄድ እውነታውን ማግኘት አትችልም። ግን የሌሎችንም መጽሐፍ ማንበብ ጀመረ። ይሄንንም የራስንም ባይብልንም በሚቀበልበት ሰዓት ላይ እስቲ ገለልተኛ ሆኜ ልየው ብዬ ሳየው ነው ብዙ ጥያቄዎችና ብዙ ክፍተቶች እንዳሉበት የደረስኩትና ስወጣም ያው አንዳንድ ሰዎች ጋር በባይብልም ጉዳይ ዲስከስ ስናደርግ መጽሐፍ ቅዱስ ይጋጫል፣ አንዱ ሐሳብ ከአንዱ ሐሳብ አይስማማም፣ ሙሉ ሐሳብ የለውም በሚለው ስስማማ ነው ብዙ ጊዜ ከሰዎች ጋር ባይብሊካል በሆኑ ነገሮች ዲስከስ ማድረገውና አሁን እሱንም ካነበብኩም ረጅም ጊዜ ሆኖኛል፣ ማውራትም ካቆምኩ ረጅም ጊዜ ሆኖኛል። ግን አሁን ትንሽ የእስልምናው ትንሽ የማረከኝ ነገር አለ። ምንድነው? አንዳንዴ ባይብልን ያልመሰለ በተጠየቃችሁ ጊዜ ለመልስ የተዘጋጃችሁ ነው ይላልና መልስ ያለው ይመስለኛል ብዙ ነገሮችን ሳይ የኡስታዝ ዋሂድንም ቪዲዮዎችን ሪካርዶችንም ያለው አይ ቲንክ እዚህ ጋር ጃቢርም አለ መሰለኝ ጃቢርም ያለው ጥያቄ ሆኖበት የወጣበትን መንገድ ምናምንና እነሱ ነገሮች ብዙ ሰዎችን ይሰራሉ። በጣም ብዙ እየቀረጹ ነው። አይ ቲንክ የኡስታዝ ዋሂድን በደንብ ስለሱ ሂስትሪ በደንብ ባላቀም ግን ቀድሞ ክርስቲያን ስለነበር ክርስቲያን ማልሆንበት ምክንያት ብሎ ያስቀመጠበትም ነገር አሳማኝ ነገሮች አሉና እንደዚህ አይነት ቪዲዮዎች በደንብ መድረስ አለባቸው። ሰው እስልምናን ባይቀበል ራሱ አእምሮ ቀድሞ በደንብ ከተዘጋጀ በኋላ ለመማርም ይቀላልና እሱ ላይ በደንብ በርቱበት ለማለት ፈልጋለሁ ኡስታዝ። እሺ እናመሰግናለን። እስልምና ላይ ጥያቄ አለ? አዎ በቃ እስልምና ላይ ጥያቄ ጠይቅ። ብዙ አልቆይም እኔ ግን እሺ ከነሱ ጋርም ትቀጥላለህ። ብንፋረቁ ይችላሉ። አንድ ሁለት ጥያቄ ልቀበል። እሺ እንትን ቁርአንን ማንበብ ፈልጋለሁ። ከምንድን ነው መጀመሪያ ያለብኝ? እንዴት ነው የሚነበበው? አንደኛ እሱን ፈልጋለሁ። ሁለት ያልቅ የነበረው ምዕመን በስቶ ነው የምናገኘው? አናገኘው። እውነት እንነጋገር ከተባለ አናገኘው። በጣም ብዙ ምዕመናን ሉዝ እናደርጋለን፣ እናጣለን። አሁን ተርፋማ ነን ወይ ሲባል አይደለንም። ያ ትልቅ ህንጻ ቆሞ አስቀዳሽ ከሌለ ምንድነው ጥቅሙ? ምን? ስለዚህ አያስፈልግም ባይኔ። ሰንሰለቱ ብዙ ነው። ማርያምን ጉዳታችን ቀላል ነገር አይደለም እና ሊታሰብበት ይገባል ብዬ ስለማስብ ነውና ሊቆረቁረንም ይገባል። እኛ እናልፋለን፣ ነገ ትውልድ ይመጣል። አባቶች ያልፋሉ፣ ሌላ ይሾማል። በዚህ ቀጣይነት ውስጥ ግን አንመነምንም ወይ? የሁል ጊዜ መፈክር አለ እንደምታውቁት። እኔ ለምሳሌ በክርስትና ታሪክ ውስጥ በጣም ታሪካዊ የሆኑ ብዙ ቅርስ ያለባቸው ትላልቅ አባቶች እንደ ዮሐንስ አፈወርቅ የነበሩባቸው ቦታዎች ዛሬ እኮ
የሙስሊም መናገሻ ናቸው። እኛ ምንም አንሆንም ብሎ እንደው ኢትዮጵያን የተለየች ቦታ ላይ ማስቀመጥ ስንፍናን እያመጣ ነው። በዚሁ ከቀጠልን ብዙ ነገሮች ይኖራሉ። ስለዚህ ኢትዮጵያ ምንም አትሆንም የሚለውን ነገር ትቶ መስራት ያስፈልጋል። ባይኔ መስራት ያስፈልጋል። ቱርክ በክርስትና ውስጥ ምን አይነት ቦታ ነበራት? ታላላቅ አባቶች ያፈራች ቦታ ነበረች። ዛሬስ ግብጽ በጣም ታላላቅ አባቶች ያፈራች ቦታ ነበረች። ዛሬስ ኢትዮጵያስ ነገ እንዴት ነው እርግጠኛ የምንሆነው? ዛሬ ካልተንቀሳቀሰ ከዛ አንፃር ባለን አቅም ሚዲያ ነው አቅማችን። ለምሳሌ የአቅሜ ሚዲያ ነው ሐሳቤ መናገር